ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ ቤተሰቦች። አሁን እንግዲህ የምንገኘው ዙቋላ በር እየተባለ ይጠራ የነበረ አሁንም ድረስ የሚጠራ ታሪካዊ የሆነ የከተማችን ሰፈር ውስጥ ነው የምንገኘው። አሁን ቆመን ቀረጻ እንግዲህ ያረኩበት ያለው ቦታ በፊት ሀረር ሜዳና ፋሲካ ሆቴል የሚገኙበት አሁን እንግዲህ ከአቡሴራ ላይ እንግዲህ የኢትዮጵያ ሲቪል አቪዬሽን ባለስልጣን ኢንተርናሽናል ኤርፖርት እየገነባ ነው። እሱን ለመገንባት ሲባል ከዛ የተነሱ አርሶ አደሮች ለመተዳደሪያነት እንግዲህ በቢሾፍቱ ከተማ አስተዳደር በተለያዩ ቦታዎች ላይ ከተገነቡላቸው ትልልቅ ህንጻዎች ውስጥ አንዱ የተገነባው እንግዲህ በዚህ በሀረር ሜዳና ፋሲካ ሆቴል በነበሩበት ቦታ ላይ ነው። እዛ ህንጻ ሁለተኛ ፎቅ ላይ ሆኜ ይህንን ቀረጻ እየፈጸምኩ ያለሁትና ዙቋላ በር እንግዲህ መድረሳችንን የምናውቀው የዙቋላ በር ምልክት የሚባሉት እንግዲህ ከዋናው አስፋልት ከአዲስ አበባ ወደ ከተማችን የሚገባውን ዋናውን የድሮን አስፋልት ጋር ስንደርስ ወደ ዙቋላ የምንገነጠለው በቀኝ በኩል አሁን ፊት ለፊት የሚታየን የአቶ ቱፋ ጭቋላን ቤት ነው የምናገኘው። እንግዲህ አቶ ቱፋ ጭቋላ በንግድ ስራ በጣም ከተማችን ላይ ከሚታወቁ በሆቴል ንግድ ላይም ተሰማርተው ከነበሩ እንግዲህ ረጅም ዓመት በንግድ ስራ ቆዩ ከሚባሉ አባቶች አንዱ አቶ ቱፋ ጭቋላ ናቸውና የእሳቸው ቤት ነው ፊት ለፊት የሚታየን። አሁን ኦልሞስት በልጆቻቸው ስር ያለ ነው የአቶ ቱፋ ጭቋላ ቤትና የዙቋላ በር ምልክት ከሚባሉ አባቶች አቶ ቱፋ ጭቋላ ነበሩና በቀኝ በኩል የአቶ ቱፋ ጭቋላ ቤት፣ በግራ በኩል ደግሞ የሀረር ሜዳና ፋሲካ ሆቴል የእነ አቶ መኩሪያ አሻግሬና ቤተሰቦቻቸው ቤት ነው እንግዲህ የሀረር ሜዳና ፋሲካ ሆቴል። እሱ ላይ አሁን ይሄ ነው ቆሜ የምቀርጽበት ህንጻ ተገንብቶበታል። የአቶ ቱፋ ጭቋላ ቤት ደግሞ አሁንም በልጆቻቸው ስር በመተዳደር ላይ የሚገኝ ቦታ ነውና እዚህ ጋር እንግዲህ ልጆች ሆነን የአቶ ፍቃዱ ሱቅ ነበር። አሁን ጉልቶች ምናምን የሆኑበት ጋር እንግዲህ የመንገድ ስፋት ምናምን አንስቶት ነው። ነፍሱን ይማር እንግዲህ ነፍሳቸውን ይማር አቶ ፍቃዱ። ብዙ ልጆች በሸቀጣ ሸቀጥ መደብር እንግዲህ ብዙ ትውስታ ይኖራቸዋል። የአቶ ፍቃዱ ሱቅ፣ የግርማ ሱቅ፣ የለሜሶ ሱቅ፣ የጋሽ ተስፋዬ ሱቅ፣ የደጀኔ ሱቅ እንግዲህ የአቶ ደጀኔ ቱፋ ሱቅ የአቶ ደጀኔ ቱፋ ማለት ባይዘው የአቶ ቱፋ ጭቋላ ልጅ ነው። አሁንም ጭምር የአቶ ደጀኔ ቱፋ ሱቅ አለ እዚህ ጋር የዙቋላ በር ምልክት ሆኖ የምናየው ነውና እንግዲህ ከቀኝ በኩል የአቶ ቱፋ ጭቋላ ቤት፣ በግራ በኩል ደግሞ የአቶ መኩሪያ አሻግሬ ቤተሰቦች ቤት ሀረር ሜዳና ፋሲካ ሆቴል እሱ ጋር ነው እንግዲህ ስንደርስ ነው የዙቋላ በር ምልክት ብለን የምንይዘው ሰፈር። ከዛ ጀምረን ነው እንግዲህ ወደ ውስጥ ቀጥታ ነው የምንገባው። እንግዲህ ዙቋላ በር በውስጡ ቄራ ሰፈር የሚባለውን ሰፈር ይዘዋልና በሁለቱም ይጠራል። ቄራ ሰፈርም ይባላል። ግን ዙቋላ በር ከቄራ ሰፈር በፊት የወጣ ስም እንደሆነ ይታወቃል። ለምን ቀዳሚው ዙቋላ ተራራ ነው ያለውና ወደ ዙቋላ በዚህ ጋር ይወስዳል በሚል ነው ዙቋላ በር የሚባለው። በጣም የቀለጠው የንግድ ኤሪያ ነው። አሁንም ያኔም የንግድ ኤሪያ ነው ዙቋላ በር። እንግዲህ ወደ ድሬ ገበያ በብዛት የሚካሄደው በዚህ ጋር ነው። ወደ አዱላላ ገበያ፣ በከጆ ገበያ በዚህ ጋር የንግድ እንቅስቃሴዎች በዚህ ጋር ነው የሚደረጉት። እንግዲህ መቼስ ድሬ ገበያን ስናነሳ አሁንም ድረስ በህይወት ያሉ አንጋፋ አባት አሉ። አቶ አዘነልኝ የምሩን ብዙ ሰው አይረሳቸውም። አቶ አዘነልኝ የምሩ ማለት እንግዲህ ከብዙ ዘመናዊ መኪኖች እና አይሱዙ ምናምን የተለያዩ ሞዴል መኪኖች ከመምጣታቸው በፊት አቶ አዘነልኝ የምሩ በሹፍርና የበርካታ ነጋዴዎችን እቃ ወደ ድሬ ገበያ ከዱከም ድሬ ገበያ የሚያመላልሱ ሰው ማለት እንግዲህ በጣም አንጋፋ ሹፌር ናቸው። እሳቸው ጋር ተጠግቶ በርካቶች ሹፍርና ሙያ ለምደዋል። በርካቶች ከቤታቸው የጋሻ አዘነልኝን መኪና ተማምኖ ነበር ለንግድ የሚወጡትና መቼስ ድሬ ገበያ ላይ ዱከም ተወልዶ አድጎ ንግድ ያሰበ ሰው አንድ ማዳበሪያ ከሰል እንኳን ከድሬ ገበያ አምጥቶ ያልሞከረ የለምና በዚህ ጋር ነበር ወደ ድሬ ገበያ የሚኬደው በአብዛኛው። ከዛ ያለ ነው እንግዲህ የተለያዩ አይሱዙ መኪኖች ሲመጡ በዚህ መስመር እጁን ያልፈታ ሹፌርም የለም። በአብዛኛው የሹፍርና እድል ሲፈልግ የዱከም ከተማ ወጣት በዚህ መስመር በርካታ የንግድ እንቅስቃሴዎች ስለሚደረጉ አይሱዙ ይዞ በዚህ መስመር ነው መኪና የሚነዳው። ረዳትም ሆኖ ስራ የሚሞክረው በዚህ መስመር ነው እና ይሄ የዙቋላ በር መስመር በቃ ዋናው የንግድ መንቀሳቀሻ መስመር ነበር። ወደ ድሬ ገበያ ወደ ምን እንዲሁም ወደ ዙቋላ አቦም ሲኬድ አቡዬ ገብረ መንፈስ እንዲያውም ከትላንት ወዲያ እንግዲህ የአቡዬ ገብረ መንፈስ ቅዱስ የንግስ በዓል ነበር። ከዚህ ጀምሮ ነው በእግር እንግዲህ የዱከም ወጣቶች ያኔ በእግር ተጉዘው ነው ዙቋላ ተራራን ወጥተው አንግሰው ተመልሰውም በእግር ነበር የሚመጡት በግሩፕና የዙቋላ በር የሚል ስያሜውን ያገኘው ወደ ዙቋላም ስለሚያስኬድ ነው። በርካታ የንግድ እንቅስቃሴ የሚደረግበት ሰፈር ነው። እንዲሁም የፊት ለፊት እያየነው ያለነው ቦታ ደግሞ የቄራ ሰፈር ወጣቶች የስጋ ንግድ የሚያደርጉ ነበር እዚህ ጋር። መቼስ በሌሊት 11 ሰዓት ተነስታችሁ ጉበት ለመብላት ወደዚህ ሰፈር የመጣችሁ
ትዝተዋላችሁ። የቄራ ወጣቶች በርካታ የንግድ እንቅስቃሴ ከስጋ ጋር ተያይዘው የትኛውም ሰርግ ላይ ኢቨንቶች ላይ ስጋ ቆራጭ ሆነው የምናያቸው በአብዛኛው የቄራ ልጆች ናቸው። ከቄራውን ጋር ከዱከም ቄራ አገልግሎት ጋር በተያያዘም የስጋ ስራ ላይ የቄራ ተቀጥረው ስለሰሩ ስራውን ያውቁታል። እዚህ ጋም የጦፈ የስጋ ገበያ ነበር። ምላስ ሰንበር ለመብላት ጉበት ለመብላት በርካታ ወጣቶች በተለይ ሹፌሮች ሌሊት 11 ሰዓት ላይ ይመጡ ነበር ወደዚህ። የጅራሮ ቤት እንግዲህ ይታወሳል። በዚህ ጋር ገባ ስንል ከምናገኛቸው የጅራሮን ቤት ሳናነሳ ማለፍ አንችልም። በርካቶች ጨጓራ ምላስ ሰንበር ለመብላት ጅራሮ ጋር የመጣችሁ ልጆች የቄራ ትውስታ አላችሁ። የዚህ ሰፈር እንደውም አቶ ጉደታም እንዲሁ ጠንካራ ነጋዴ ናቸው። እዚህ ሰፈር ነው ልጆቻቸውን አሳድገው ረጅም ዓመት በፊት ነው እንግዲህ ከዚህ ዓለም በሞት የተለዩት። እኔ አቶ ጉደታ ቤትም እዚህ ሰፈር ነበረ። የወይዘሮ አመለ ወርቅ ወፍጮ ቤትም በዚህ ሰፈር ነበረ። እንግዲህ ከሚታወቁ ሰዎች ይህን ሰፈር ስናነሳ የዝቋላ በር ምልክት እና አቶ ቱፋ ጭቋላ እና አቶ መኩሪያ አሻግሬ እና አቶ አዱኛ አባታቸውን ስም ዘነጋውት የወይዘሮ አመለ ወርቅ ወፍጮ ቤት በዚህ ሰፈር ነው የሚገኘው። በአብዛኛው ይህን ሰፈር ሲታወስ እንግዲህ ከሚጠሩ ትልቅ አባቶችና እናቶች እንግዲህ የቄራ ሰፈር ወጣቶች ናቸው። የቄራ ሰፈር ወጣቶች በእግር ኳስ በተለይ ከኳስ ጋር ያላቸው ግንኙነት የላቀን የቄራ እግር ኳስ ክለብ የሚባል ነበር። ከዚህ ሰፈር እየመጣ ቢዮት አደባባይ ላይ ጌም የሚያደርግ ከስጋ ንግዱ ጋር በተያያዘ ትልልቅ ነጋዴዎች የቄራ እግር ኳስ ክለብ ስፖንሰሮች ነበሩ። በተለይ ቄራዎች ኳስ ተጫውተው ሲጨርሱ ከጌም በኋላ ምስራቅ በር ሆቴል ነበር የሚገቡት። አቶ ይልማ ወርቄ ስፖንሰር ነበሩና ታጅበው ምስራቅ በር ሆቴል ገብተው እዛ ኮንዲሽን ተጠብቆላቸው ምናምን ነው የሚወጡት። የዱከም ቄራ እግር ኳስ ክለብ ተጫዋቾች እነ ዳዊት ምህረቱ፣ እነ መስፍን ምትኩ፣ እነ ቶሎሳ፣ እነ ሞገስ፣ እነ ኩባ፣ ብርሃኑ ገመቹ፣ ብሬ በተለይ እንግዲህ ለኔ ቄራ ሜዳ ሆስፒታሌ ነው፣ ሪፈራል ሆስፒታሌ ቄራ ሜዳ ነው በሚል ነው ብርሃኑ ገመቹ የሚታወቀው። ሁሌ በኳስ መጫወቻ ሰዓት ወይ ጧት ወይ ማታ ቄራ ሜዳ ብንሄድ ማናጣው ወጣት ብርሃኑ ገመቹ ነው። እንግዲህ ቄራ ሜዳ የሚባለው አሁን ዛፎች ምናምን ይከልሉታል። አሁን የጥምቀተ ባህር ማክበሪያ የሆነው ቦታ ላይ ነው ያለው ቄራ ሜዳ። የዚህ አካባቢ ልጆች ቄራ ሜዳ ይሉታል፣ የአሮጌ አስፋልት ልጆች ደግሞ ዲሚትሪ ሜዳ ይሉታልና እዛ ሜዳ ላይ የቄራ ሰፈር ወጣቶች ኳስ የሚጫወቱበት ሜዳ ነበረ እና ብርሃኑ ገመቹ ከዛ ሜዳ ከማይጠፉ የቄራ ሰፈር ወጣቶች አንዱ ነውና ቄራ ሰፈርን ይሄን ዝቋላ በርን ስናስታውስ በዚህ ገባ ስንል የምናገኘው ሰፈር በአብዛኛው ቄራ ሰፈር ነው የሚባለው። የቄራ ሰፈር ወጣቶች ከኳስ ጋር ያላቸው ግንኙነት የላቀ ነው። በጣም ኳስ ይወዳሉ። በተደጋጋሚ ወደ አዳማና ወደ ባቱ ይሄ ምስራቅ ሸዋ ዞን ውስጥ የሚገኙ የወረዳዎች የእግር ኳስ ውድድር ላይ ወረዳውን ያኔ ዱከም በአቃቂ ወረዳ ስር በነበረ ሰዓት ወረዳውን ወክለው በተደጋጋሚ ወደዛ ይሩ ኳስ በመጫወት የሚታወቁት የቄራ ሰፈር ወጣቶች ናቸው። አሁን እንዲህ ዛሬ ሁሉም ማንቼ አርሴ ባርሳ ይላል። ጥቂት ሰዎች ብቻ የአውሮፓ ሀገራት የክለቦች ውድድርን በሚመለከቱ ሰዓት ዱከም ላይ እንኳን ዲኤስቲቪ ሳይኖር ወደ ደብረ ዘይት ጭምር መኪና ኮንትራት እየያዙ ሄደው አይተው በመምጣት የሚታወቁት የቄራ ሰፈር ልጆች ናቸው። በአብዛኞቹ የአውሮፓ እግር ኳስን የክለቦች ውድድርን የሚያውቁት ንቃቱም የነበራቸው ስለ ክለቦች የሚያውቁት የቄራ ልጆች ነበሩ። በአብዛኞቹ ሰዎች የብሔራዊ ቡድን ኳሶችን ዓለም ዋንጫና የአውሮፓ ዋንጫን እንጂ የሚከታተሉት የአውሮፓ ክለቦችን የእግር ኳስ ውድድር የውስጥ ውድድርን ዛሬ ሁሉ ሰው በየካፌ የሚያየውን በየቲክቶኩ የሚከራከርበትን ያኔ ቀድሞ የሚያውቁት የቄራ ልጆች ናቸው። ኮንትራት መኪና ይዘው ደብረ ዘይት ድረስ ሄደው አይተው ምናምን የሚመጡ ናቸው። ኳስ በመጫወትም ኳስ በመከታተልም የቄራ ልጆች ቀዳሚ ነበሩ። የቄራ ልጅ ጓደኛ ካለ ጉበት የመብላት እድሉ አለ፣ ምላስ ሰንበር የመብላት እድሉ አለ። ሌሊት 11 ሰዓት አሁን ይሄ ባጃጆች የሚተራመሱበት ቦታ ስጋ የሚሸጥበት ቦታ ነው። ምላስ ሰንበር ጉበት ምናምን ለመብላት እዚህ ጋር የሚከቡት ነው። ብዙ ወጣቶች ይከባሉ። ጅራሮ ቤት የተመላለሳችሁ ጉበት ለመብላት እዚህ ሰፈር ሌሊት 11 ሰዓት የመጣችሁ ከሰል ንግድ ጤፍ ንግድ ላይ ለመሰማራት ሌሊት እየመጣችሁ በዚህ በኩል ወደ ድሬ ገበያ የተመላለሳችሁ ትውሳችሁን አጋሩን እስቲ በኮመንት። በጋሻ አዘነልኝ የምሩ መኪና ድሬ ተመላለሳችሁ የነገዳችሁ እዚህ አካባቢ ደግሞ ኩንታልም የሰራችሁ ጫኝና ወራጆ ናችሁ የሰራችሁ ደጀኔ ሱቅ በልጅነታችሁ ተልካችሁ የመጣችሁ ፍቃዱ ሱቅ ተልካችሁ የመጣችሁ ጋሽ ቱፋ ቤት ሆቴል ልትዝናኑ የመጣችሁ ጋሽ ቱፋ ጭቋላ ሆቴልም ነበራችሁ እዚህ ጋር። አሁን እኔ የቆምኩበት ቦታ ላይ ደግሞ ሀረር ሜዳና ፋሲካ ሆቴል ለመዝናናት የመጣችሁ ዝቋላ በር ላይ ያላችሁን ትውስታ አጋሩን በኮመንት። ዝቋላ በር ወይም ቄራ ሰፈር ይባላል። ያው ቄራ ሰፈርን በዝቋላ በር ውስጥ እናካተው። እንግዲህ ኳስ የሚወዱት የቄራ ወጣቶች ያደጉበት ስጋ ንግድ የተጧጧፈበት አሁንም ጭምር በትልልቅ ኢቨንቶች ላይ ዱከም ስጋ ቆራጭ ነው የምናያቸው የቄራ ሰፈር ልጆች ናቸው። እነሱ ያደጉበት ሰፈር ነው። እንግዲህ ዝቋላ በር ማለት
ይህንን ታሪካዊ ሰፈር ላሳያችሁ ብዬ ነው። እስቲ ትውስታችሁን በኮመንት አጋሩን። ድሬ መስመር የነገዳችሁ፣ ጉበት ለመብላት ሌሊት እዚህ ሰፈር የመጣችሁ፣ የተለያዩ ለስራ ጉዳይ እዚህ የተመላለሳችሁ ትዝታችሁን ኮመንት ላይ አጋሩን። አሁን ያለው ገጽታ ዝቋላ በር ይሄን ይመስላል። ቱዌ አስፋልት ተሰርቶበታል። ወደ ተለያዩ ወደ ኢንዱስትሪ ዞኖች በዚህ ጋር ነው የሚሄደው። ኤርፖርት ሆኖ ወደ አቡሴራ ኤርፖርት ያው በዚህ በኩል አድርጎ የተለያዩ ሰፈሮችን ማቋረጥ ቢጠይቅም በዚህ ጋር መሄድ ይቻላል እና ታሪካዊ ሰፈርም ነው። በታሪክ አጋጣሚ አየር ማረፊያ ብዬ ከ3 ወር በፊት ያስቃኘዋችሁ ሰፈር ላይ በአንድ ወቅት 90ዎች ውስጥ አንድ አንቶኖቭ አይሮፕላን ሲያርፍ ያኮበኮበ ያለ ትንሽ አደጋ ደረሰበትና በሎቤር ተጭኖ አንቶኖቭ እየተጎተተ የወጣበት ሰፈር ታሪካዊ ሰፈር ይሄ ሰፈር ነው። ሎቤር ላይ ተጭኖ አንቶኖቭ በሌላ መኪና እየተጎተተ ሲሄድ እንግዲህ አንቶኖቭ በሎቤር ተጭኖ ሲሄድ ያየውበት ታሪካዊ ሰፈር ይሄ ሰፈር ነው እና በዚህ በኩል ነበር ድሮ ሰራዊቱም እየጨፈረ የሚመጣው አየር ወለድ ሜዳ ላይ አርፉ ሲጨርሱ በዚህ በኩል ነው እየጨፈሩ የሚያልፉት ከአየር ወለድ ሜዳ። ለምን ቦታው አስፋልትም ባይሆን ያኔ የንግድ እንቅስቃሴ ይደረግበት ስለነበር መኪና የሚያሳልፍ መንገድ ነው እንደ ልብ። አየር ወለዶች በዚህ በኩል ነበር የሚመላለሱት፣ ነጋዴዎች በዚህ በኩል ነበር የሚመላለሱት። ወደ ሱቃላ አቦ ለንክስ የሚሄዱ ምእመናን በዚህ በኩል ነበር የሚመላለሱት። አሁንም ወደ ነግዚያራብ ወደ ድንግል ማርያም ቤተክርስቲያን በዚህ በኩል ነው የሚሄደው። የተለያዩ ኢንዱስትሪዎችም አሉ፣ ሼዶች ከርቀት ይታዩናል አሁን ወደዚህ ስናይ እና የዝቋላ በር ሰፈር ይሄ ሁሉ እንቅስቃሴ የሚደረግበት ነው። አሁንም በአብዛኛው የንግድ ሰፈር ነው። ወደ ታች ስንቀርጸው ካያችሁት የንግድ ሰፈር ነው። ከአነስተኛ እስከ ከፍተኛ የንግድ እንቅስቃሴ የሚደረግበት ሰፈር ነው። የዝቋላ በር ትዝታ ያላችሁ ኮመንት ላይ አጋሩን ትዝታችሁን። እኛ ለዛሬ እንግዲህ ይሄንን ይመስላል ዝቋላ በር የሚባለው አካባቢ። በሌላ ቪዲዮ ደግሞ እንገናኛለን። መልካም ቀን።